ለተቸገሩ የስጋና የጋብቻ ዘመዶቻችን የቀለብ ገንዘብ ወይ ቀለብ የመስጠት ግዴታ አለብን ወይ? እንዴት ዋላችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። በእኛ ሀገር እንግዲህ ምንድነው የተለመደው፣ በተግባርም በስራም የተለመደው ምንድነው? ብዙ ጊዜ ቀለብ ሲባል ለልጆች ነው የተለመደው እና ለልጅ ቀለብ በተለይ ባልና ሚስት ሲፋቱ ለልጆቻቸው የቀለብ ገንዘብ ማን ስንት ይሰጥ ተብሎ ብዙ ጊዜ ክርክር ይቀርባል። ይሄ በዘመዳሞች መካከል በስጋና በጋብቻ ዘመዳሞች መካከል የሚሰጥ የቀለብ ግዴታ ብዙ አልተለመደም። ነገር ግን የተሻሻለው ቤተሰብ ህግ ምን ይላል? ወደ ላይ ላሉትም ወደ ታች ላሉትም የስጋ ዘመዶቻችን ለእናት ለአባት፣ ለልጆቻችን፣ ለወንድም ለእህቶቻችን ጭምር በጋብቻ ለሚዛመዱን ደግሞ ለባሎቻችን እናት አባት እህት ወንድሞች፣ ለሚስቶቻችን እናት አባት እህት ወንድሞች፣ ለቀጥታ በጎን ላሉትም ዘመዶቻችን ችግር ላይ ከወደቁና ችግር ላይ ወድቀው ከዛ በተጨማሪ ደግሞ አስፈላጊውን ገቢ ማግኘት ለማይችሉ ሰዎች ዘመዶቻችን የስጋም ይሁን የጋብቻ ዘመዶቻችን የቀለብ ገንዘብ የመስጠት ግዴታ አለብን። ይህንን የቀለብ ገንዘብ ደግሞ እንድንሰጥ ከተወሰነብን በኋላ ባንሰጥ ደግሞ የወንጀል ህጉ ደግሞ እስከ 6 ወር ድረስ እንድንታሰር ያደርገናል፣ ያሳስረናል ማለት ነው። ስለዚህ አሁን ትንሽ በሀገራችን የኑሮ ሁኔታም ትንሽ ከበድ ብለዋል። ሰው በየቤቱ ያው ደፋሩ እየወጣ እየለመነ ነው። በየቤቱ ደግሞ ብዙ የሚቸገሩ ዘመዶቻችን በጋብቻም የተዛመድናቸው በስጋም የተዛመድናቸው ይኖራሉና ሄደን እያንኳኳን ምንናግዝ ምንንርዳ እንበል ህሊናችን። ህጉም ደግሞ ያስገድደናል። የተቸገራችሁም ደግሞ የሚገደሉትን ሰዎች እየሄዳችሁ ወደ ፍርድ ቤት ብቅ እያላችሁ እምቢ ካሉ በጸባይ ማለት ነው ቀለብ ይስጠኝ እኔ ገቢ የማግኘት ብቃት ወይ ደግሞ ገቢ ሰርቼ ገቢ ማግኘት አልችልም፣ አካል ጉዳተኛ ነኝ፣ በሽተኛ ነኝ፣ ጤና የለኝም፣ እድሜም ሄደዋል፣ ስለዚህ የቀለብ ገንዘብ ይስጠኝ ልጄ፣ የልጄ የወንድሜ ልጅ እንደዚህ እያልን የልጄ ልጅ እያልን መጠየቅ እንችላለን። በጋብቻ የተሳሰረን ሰዎች እንደዛው መጠየቅ እንችላለን ማለት ነው። ከዛ በኋላ ይህ የተጠየቀው ሰው እንደ አቅሙ እንደ ገቢው መጠን ቀለብ እንዲከፍል ይገደዳል። ዘንድ ይህን ቀለብ ካልከፈልን ደግሞ የወንጀል ህጉ እስከ 6 ወር ያስረናል ማለት ነው። ስለዚህ በየቤታችን እየሄድን ምን ጎደለ ምን እናግዝ እንባባል ለማለት ነው። አመሰግናለሁ። ደህና ዋሉ። የአንቀጹ ኮሜንት ስር ያው እንደተለመደው አስቀምጫለሁኝ። አመሰግናለሁ በድጋሚ